ትርታ አንዲት ለጋ ሕፃን በአስፈሪ ብቸኝነት ውስጥ ሜዳ ላይ ተጥላለች። እናቷ ደግሞ በጭንቀትና በተስፋ መቁረጥ መካከል ሆና ወደ ማታውቀው ዓለም ትሮጣለች። መጠጊያ ሊሆኑ የሚገባቸው ቤተሰቦች የመከራ ምንጭ ሲሆኑ፣ ፍቅር ደግሞ የጭካኔ ጭንብል ሲለብስ የሰው ልጅ እስከምን ድረስ ይጨክናል? ዛሬ የምንጀምረው ከ19 ዓመት በፊት የተከሰተ ጠባሳው እስካሁንም ያልዳነ እውነተኛና እጅግ ልብ ሰባሪ ታሪክ ነው። የብላቴናዋ ህሊና ሰቆቃ ክፍል 1። በታሪኩ ውስጥ ያለውን እውነት ስንገልጥ የብዙዎቻችሁን ልብ እንደሚነካ አንጠራጠርም። እስከ ትረካው ፍጻሜ አብራችሁን ቆዩ። የህሊና ሰቆቃ በቤተሰቦቿ የተገፋችው ብላቴና። የህሊና ሰቆቃ ክፍል 1። የክህደት ዓለም። ከዛሬ 19 ዓመት በፊት ዓለም በብዙዎች የጨዋታና የደስታ ሜዳ በነበረችበት በዚያ ወቅት ለአንዲት ብላቴና ግን የሲኦል ደጅ ነበረች። ስሟ ህሊና ይባላል። ገና የሴትነት ወግ ባልደረሳት፣ የልጅነት ጠረኗ ባልጠፋው ለጋ ዕድሜዋ የሕይወት አውሎ ነፋስ ክፉኛ ይደበድባት ጀመር። የጨለማው የልጅነት አዝመራ የህሊና ወላጆች ሲለያዩ ዕጣ ፈንታዋ በአያቶቿ ቤት እንዲሆን ተወሰነ። ነገር ግን ያ ቤት የፍቅር መጠለያ ሳይሆን የግርፋትና የዝምታ እስር ቤት ሆነባት። የአክስትና የአጎቶቿ የዘወትር ድብደባ፣ ከአቅሟ በላይ የሆነው የቤት ውስጥ ሥራና የውጭውን ዓለም እንዳታይ መከልከሏ ህሊናን ከሰው የራቀች ፍርሃት የጋረደባት ፍጡር አደረጋት። በዚህ ጨለማ ውስጥ ሳለች ነበር ለልቧ መጠጊያ የመሰላትን አንድ ወንድ የተዋወቀችው። ያ መተዋወቅ ግን የነጻነት በር ሳይሆን የባሰ መከራ መክፈቻ እንደሚሆን ህሊና አላወቀችም ነበር። በጤና ጣቢያው የተሰማው የለቅሶ ድምፅ የምጥ ጣር ይዟት ወደ ጤና ጣቢያው ሲገቡ የህሊና እናት በጭንቀት ደጅ ትመላለስ ነበር። የጤና ጣቢያው ኮሪደር ረጅም፣ ጸጥታውም ያስፈራ ነበር። ድንገት ግን የዝምታውን ግድግዳ የሚሰነጥቅ ድምፅ ተሰማ። የህሊና ቤተሰቦች። እናትየው ባልተረጋጋ መንፈስ ወደ ክፍሉ ዘለቁ። እዚያው አልጋው ላይ ህሊና በላብ ተጠምቃና ዝላ ተኝታለች። ከጎኗ ደግሞ አንዲት ፍጹም የሆነች ሕፃን፣ እጅና እግሯ ሙሉ የሆነ ልብን በደስታ የምታቀልጥ ብላቴና። እናትየው ሕፃኗን ገላልጠው ሲያዩ ተመስገን የሚለው ቃል ከዓይናቸው ከእንባ ጋር አብሮ ፈሰሰ። ነገር ግን ደስታው የቆየው ለጥቂት ደቂቃዎች ብቻ ነበር። የጤና ጣቢያው ሕግ አብሮ ማደርን አይፈቅድምና አራሷን ህሊናን በዚያ ቀዝቃዛ ክፍል ውስጥ ብቻዋን ትተዋት ወጡ። የክህደት ሰንሰለት። በማግስቱ ህሊና ወደ ተከራየችላት ቤት ብትገባም ሕይወት ሌላ መራራ ፊት አሳየቻት። እናትየው በሁኔታው ስለተመረረች ልጅሽን አሳድጊ በሚል እልህ ሕፃኗን አባትየው ዘንድ ጥላው ጠፋች። አባት የተባለው ሰው ግን የልጅ ፍቅርም ሆነ ኃላፊነት አልነበረውም። ሕፃኗን ግቢ ውስጥ ለብቻዋ ጥሏት ወጣ። የሕፃኗን ለቅሶ የሰሙ ጎረቤቶች ባይደርሱላት ኖሮ ያቺ ነፍስ በዚያው ልትቀጠፍ ትችል ነበር። ፖሊስ ጣቢያ እንከሳለን ሲሉ ቢፈራ የህሊናን እናት ደወለና ለ3 ቀን ብቻ ያዥልኝ፣ ችግር ውስጥ ስለሆንኩ ነው ብሎ ለመናት። እናትየው ተቀበለችው። ገና ራቅ ሲል ግን የስልኩ ጥሪ ተሰማ። አባትየው ነበር። ድምፁ ውስጥ ምንም ርኅራኄ አልነበረም። ልጅሽ ጥላ የጠፋችውን ማን ያሳድግልሽ ብለሽ ነው? አሁን ያዣት ብሎ ስልኩን ዘጋባት። የመጨረሻው ተስፋና ድንገተኛው መርዶ። ህሊና አሁን የሚጠጋት አጣች። ከአንዱ ቤት ወደ አንዱ ቤት አሳድሩኝ እያለች
ደጅ መጥናት ጀመረች። በአንድ ወቅት የአብሮ አደጓ እናት መሬቱን አልከለክልሽም አንጥፈሽ ተኚ ብለው ለተወሰነ ጊዜ አስጠጓት። ይህንን የሰሙ የአጎቷ ሚስቶች ተመካከሩ። የሚበጀው ቀድሞም ሲርባት የሚመግባት አጎቷ ቤት እንድትቀመጥ ወሰኑ። አጎቷ ግን አንድ ቅድመ ሁኔታ ነበረው። እዚህ የምትቀመጪው ብቻሽን ከሆነ ነው። ቁጭ ብለሽ አረብ አገር የምትሄጅበትን መንገድ አመቻቺ። ህሊና የተሰበረ ተስፋዋ ያቆጠቆጠ መሰላት። ልጄን እናቴ ጋር ትቼ ራሴን እቀይራለሁ ብላ አሰበች። ሆኖም ግን ያ ቀን ለህሊና ሌላ የጥቁር ቀን መጀመሪያዋ ነበር። አጎቷ ለምሳ ወደ ቤት ሲገባ ያልጠበቀው ትዕይንት ተገተረ። የህሊና እናትና እህት ሕፃኗን ይዘው እቤት መጥተው ጠበቁት። ህሊና ዓለም ዞረችባት። የአጎቷ ፊት ተለዋወጠ። አረብ አገር ሄዶ የመለወጥ ህልሟ በቅጽበት አመድ ሆነ። አጎቷ በቁጣ ከነ ልጅሽ አልቀበልሽም አላት። ህሊና በዚያች ሰዓት ከአንዲት ጓደኛዋ በስተቀር በምድር ላይ ማንም አልነበራትም። ስቅስቅ ብላ እያለቀሰች የት እንደምትሄድ ሳታውቅ ልጇን አዝላ ካጎቷ ቤት ወጣች። ቆማ ስታለቅስ የነበረችው ሱቅ ላይ ነው። የሚንቀጠቀጡ እጆቿ ወደ ጓደኛዋ ደወሉ። የሆነውን ሁሉ በዝርዝር ነገረቻት። ጓደኛዋም ባጭሩ መለሰችላት። አሁኑኑ ነይ፣ ስራ ቦታ እንነጋገራለን። ስልኩ ተዘጋ። ህሊና ልጇን አቅፋ ወደ ማታውቀው መጻኢ ጉዞ ጀመረች። ጓደኛዋ ጋር ምን ይጠብቃት ይሆን? ስራ ቦታው የሚሰጣት ተስፋ ወይስ ሌላ መከራ? ይቀጥላል። የህሊና መከራ እዚህ ላይ አላበቃም። ይልቁንም ሌላ አዲስና ፈታኝ ምዕራፍ ሊጀምር ጫፍ ላይ ደርሷል። በአሁኑ ሰዓት ህሊና ቆማ እያለቀሰች ያለችው ሱቅ ደጃፍ ላይ ነው። ጀርባዋ ላይ ያለችው ሕፃን ቅዝቃዜው ይበርዳታል፣ ሆዷም ተርቧል። ጓደኛዋ አሁኑኑ ነይ ስራ ቦታ እናወራለን ስትላት ለህሊና የብርሃን ጭላንጭል የታያት መስሏታል። ነገር ግን ያ የሥራ ቦታ ምን አይነት ቦታ ይሆን? ህሊና ከነ ልጇ የምታድርበት መጠለያ ታገኝ ይሆን ወይስ ሌላ የከፋ ውርደት ይጠብቃታል? በክፍል 2 ህሊና ለልጇ ህልውና ስትል የምትከፍለውን መራራ መስዋዕትነትና በአንድ ወቅት ልጅሽን ለሌላ ሰው ስጪ የሚል አስደንጋጭ ጥያቄ ሲቀርብላት ምን እንደምትወስን ይዘንላችሁ እንቀርባለን። የህሊና ታሪክ ልባችሁ እንደነካው እርግጠኞች ነን። በቀጣይ ክፍል የምትገምቱትን በኮሜንት መስጫው ላይ አስፍሩልን። ይህ ቪዲዮ ለሌሎችም ትምህርት እንዲሆን ላይክና ሼር ማድረጋችሁ እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። ክፍል 2 በቅርቡ ይደርሳችኋል። እስከዛው ሰላም ቆዩን። ትርታ